ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ ቪዲዮ ቅንብር ተመስገን አዝመረው አድማጭ ተመልካቾቻችን እንደምን ሰነበታችሁ። ባለፈው ዝግጅታችን ክፍል 14 ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 15 እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። ጣምራ ትግል። በአንድ የቀበሌው ነዋሪዎች ስብሰባ ላይ ታሪክነህ አቋርጦት የቆየውን ትምህርት ለመቀጠል ፍላጎት ያለው መሆኑንና ማህበረሰቡ አዲስ በሚወጣለት የአገልግሎት መስጫ መርሃ ግብር ሰዓት መሰረት ለመጠቀም ፈቃደኛ እንዲሆን ጥያቄውን በቅንነትና በታማኝነት እያገለገለው ለነበረው ማህበረሰብ በወቅቱ የማቻከል ወረዳ ተጠባባቂ አስተዳዳሪ በነበረው ጓድ ፍቅሬ አማካኝነት እንዲቀርብለት አስደረገ። ማህበረሰቡም ለታሪክነት ጥልቅ ፍቅርና አክብሮት ስለነበረው ያለምንም ተቃውሞ ታሪክነት ትምህርቱን እንዲቀጥል ያለውን ድጋፍና ስምምነት በጭብጨባ ገለጸና ታሪክነህ በየቀኑ እየተመላለሰ የ11ኛ ክፍል ትምህርቱን ይከታተል ጀመር። ከሰኞ እስከ ዓርብ የሽያጭ አገልግሎት የሚሰጥበትን ጊዜ መርሃ ግብር ጠዋት ከ2 ሰዓት እስከ 7 ሰዓት ከሰዓት በኋላ ደግሞ ከ8 ሰዓት እስከ 10 ሰዓት መሆኑን በጉልህ ጽፎ በሱቁ የውጭ ፊት ለፊት ግድግዳ ላይ ለጠፈ። በዚህ መሰረት ከሰኞ እስከ ዓርብ ስራውን ሲሰራ ውሎ ከ10 ሰዓት በኋላ ሱቁን ዘግቶ ወደ ደብረ ማርቆስ በመሄድ ለመማር ከፍተኛ ጥረት ያደርግ ጀመር። ነገር ግን በዚህ ሁኔታ ላይ እንዳለ ደግሞ አንድ ከባድ የህይወት ፈተና ከፊት ለፊቱ ብቅ አለ። ይኸውም ታሪክነህ የቀበሌ ህብረት ሱቅ ሻጭ ሆኖ በሰራባቸው ጊዜያት ውስጥ በወቅቱ የቀበሌው ሊቀመንበር የነበረውና አንደኛ ደረጃ ትምህርት ቤት ያስተማረው ሰው ሰደድ የሚባለው የፖለቲካ ህቡ ድርጅት አባል እንዲሆን በቀጥታና በተዘዋዋሪ መንገድ ከፍተኛ ተጽዕኖ አደረገበት። ነፃነቴን አሳልፌ አልሰጥም የሚል ጽኑ አቋም ያዘና ፈቃደኛ ለመሆኑን በተደጋጋሚ ገለጸለት። በዚህ የታሪክነህ አቋም የተበሳጨው ሊቀመንበር ስልጣኑን መከታ በማድረግ የተለያዩ የማጥቂያ እርምጃዎችን በታሪክነህ ላይ መውሰድ ጀመረ። በመጀመሪያ የቀበሌው ተቀጣሪ ጸሐፊና ታሪክነህ የደሞዝ ጭማሪ እንዲደረግላቸው ማመልከቻ በአንድ ቀን አቅርበው ለጸሐፊው ብር 20 ጭማሪ በቀበሌው ሸንጎ በኩል ሲያጸድቅለት በከፍተኛ የገንዘብና የንብረት ኃላፊነት ውስጥ ላለው ታሪክነህ ግን ምንም አይነት ጭማሪ እንዳያገኝ አደረገ። ይህ እርምጃ በታሪክነህ ሞራል ላይ ብዙም ለውጥ አላመጣም ብሎ ሲያስብ ደግሞ ቀጥሎ በየቀኑ ደብረ ማርቆስ እየተመላለሰ የሚከታተለውን የማታ ትምህርት እንዲያቋርጥ የማስጠንቀቂያ ደብዳቤ ጻፈበት። ታሪክነህ ግን ሰውየው እያደረሰበት ባለው ተንኮልና ተጽዕኖ ለጊዜው ቢበሳጭም በኋላ ላይ ራሱን አረጋግቶ በጥሞና አሰበና እንድማር የፈቀደልኝ የከተማው ነዋሪ ማህበረሰብ ስለሆነ በትክክል አላገለገለንም ካለ ሊያስቆመኝ የሚችለው ተገልጋዩ ማህበረሰብ እንጂ አንተ አይደለም የሚል ጠንካራ የመከላከያ ሀሳብ አቀረበለትና በተለመደው ሰዓት ወደ ደብረ ማርቆስ በየቀኑ መጓዙን ቀጠለ። በመጨረሻም ያን ሁሉ ማስፈራራትና ተንኮል ተቋቁሞ ትምህርቱን በመከታተል በጥሩ ውጤት ወደ 12ኛ ክፍል ተዛወረ። ነገር ግን ታሪክነህ በቀላሉ የማይንበረከክ ወጣት መሆኑ የተገነዘበውና በዚህ ስኬቱም የበለጠ የተበሳጨው ሊቀመንበር ድምፁን አጥፍቶ ሌላ ተንኮል መስራቱን ቀጠለ። ታሪክነህ በነበረው መልካም ስነ ምግባር በታማኝነቱና ከማንኛውም የፖለቲካ ድርጅት ነፃ ሆኖ በመንቀሳቀሱ የሚከተሉትና የሚቀበሉት በርካታ ወጣቶች በከተማ ውስጥ ነበሩ። ከዚህ በተቃራኒ ደግሞ የቀበሌው ሊቀመንበር በህቡ ለሰደድ አባልነት የመለመላቸው ወጣቶች በስነ ምግባራቸውና በትምህርታቸው ብዙዎቹ ደካማ ነበሩ። የነ ታሪክነህ አፍቃሪ ወጣቶች ግን ከፖለቲካ ወገንተኝነት ነፃ የሆኑና ለህዝቡ ይጠቅማል፣ ትክክል ነው ብለው የሚያምኑበትን ሀሳብ ብቻ የሚያራምዱ፣ ብዙዎቹም በትምህርታቸው ጎበዞች፣ ለማንም የአድርባይነት ስሜት የማያሳዩ፣ በራሳቸው የሚተማመኑ ነበሩ። በዚህ ሁኔታ ከጊዜ ወደ ጊዜ እየበገነ የመጣው የቀበሌው ሊቀመንበር በነፃነትና በልበ ሙሉነት የሚንቀሳቀሱ ወጣቶችን ለማጥቃት አንድ ወጥመድ ዘረጋ። የዘረጋው ወጥመድም የሚከተለውን ይመስል ነበር።
ዶሮውን ሲያታልሏት በመጫኛ ጣሏት እንደሚባለው እሁድ ነሐሴ 19 ቀን 1971 ዓ.ም በቀበሌው ውስጥ ነዋሪ የሆኑ ወጣቶች በሙሉ በከተማው ውስጥ ባለው ትልቅ የስብሰባ አዳራሽ እንዲገኙ በድምፅ ማጉያ ጥሪ ተላለፈ። ታሪክነህና ጓደኞቹ እንዲሁም ከነሱ በተቃራኒ የሚንቀሳቀሱ ወጣቶች በብዛት በስብሰባ አዳራሹ ታደሙ። መድረኩ ላይ ደግሞ የወረዳው ዋና አስተዳዳሪ፣ የወረዳው ፖሊስ አዛዥ፣ የወረዳው ምርትና ፖለቲካ ካድሬዎች፣ የወረዳው ፍርድ ቤት ኃላፊና የቀበሌው ሊቀመንበር ተቀምጠዋል። ስብሰባውን በንግግር የከፈተው የቀበሌው ሊቀመንበር የነበር ሲሆን ዋነኛ አጀንዳ አድርጎ ያቀረበውም በከተማዋ ውስጥ በወጣቶች መካከል መከፋፈል ይታያል፣ ይህ ለምን ሆነ የሚል ነበር። ቀጥሎ ሁኔታውን በማጣራት የሥነ ምግባር ጉድለት ባለባቸው ወጣቶች ላይ እርምጃ እንደሚወስድ ገለጸ። ታሪክነህና ጓደኞቹም ያዩትን፣ ያስተዋሉትን፣ የታዘቡትን የተዛባ የወጣቶችን እንቅስቃሴ በተለይም ሴት ወጣቶችን የፖለቲካ ንቃት እንስጣቸው በሚል ምክንያት ወንዶች ወደ ጫካ እየወሰዱ እንደሚያባልጓቸውና ከፖለቲካ ወገንተኝነት ነፃ ሆነው በሚኖሩ ወጣቶች ላይ ደግሞ የቡድን ጠብና ግጭት ለማስነሳት ሙከራ እየተደረገ እንደሆነና ይህም ትክክል አለመሆኑን የፍትህ ቁንጮዎች መስለው መድረኩ ላይ ለሞሉት የወረዳው ከፍተኛ ባለስልጣኖች ያለምንም ፍርሃት ተራ በተራ ተናገሩ። መድረኩ ላይ የነበሩት ባለስልጣኖችም የየራሳቸውን አስተያየት ተናግረው ስብሰባው ተጠናቀቀ። የወጣቶች ስብሰባ እሁድ ከተካሄደ በኋላ ሮብ ነሐሴ 22 ቀን 1971 ዓ.ም ታሪክነህ የጓደኛውን ልጅ ክርስትና ለማንሳት ከንጋቱ 11 ሰዓት ላይ ከቤቱ ወጥቶ ሄደ። የቅዳሴና የቁርባን ስነ ስርዓቱ ካለቀ በኋላ ከቤተ ክርስቲያን መልስ ክርስትና ያነሳው ሕፃን ወላጆች ምግብ እንዲበላ ቢለምኑትም ሱቁን ዘግቼባቸው ስውል አገልግሎት የሚፈልጉት ወገኖቼ ይቀየማሉ ብሎ ስለሰጋ ምንም አይነት ምግብ ሳይበላ ማህበረሰቡን ለማገልገል በፍጥነት ወደ ስራ ቦታው ሄደና ሱቁን ከፍቶ ተቀመጠ። ነገር ግን ከቀኑ 9 ሰዓት ላይ አንድ አስደንጋጭ ሁኔታ መጣበት። ከጥበቃ ጓዶች አንዱ መጣና ጓድ ሰሙ ንጉሥ ይፈልጉሃል አለው። ማን ነው ጓድ ሰሙ ንጉሥ በማለት ጠየቀው። የደብረ ማርቆስ አውራጃ አስተዳዳሪ ናቸው አለው። የት ያውቁኛል ሲል ጠየቀው። አሁን እንሂድ፣ ወይዘሮ ታክቴ ሆቴል ውስጥ አሉ አለው። ሁለቱም ሄዱ። ከቀበሌው ሊቀመንበር ጋር ተቀምጠዋል። ቢራ ይጠጣሉ። በል 1 ኩንታል ስኳርና 2 ከረጢት ጨው ለህብረት ሱቁ ኃላፊ አስረክብና ወደ ደብረ ማርቆስ ለጥያቄ ትሄዳለህ አለው ሊቀመንበሩ። ታሪክነህ እንደታዘዘው ወደ ሱቁ ተመልሶ ለተባለው ሰው ስኳርና ጨው ለማስረከብ በመመዘን ላይ እንዳለ እናቱ በ21 ያለፈችው ማርያም ጸበል እንዲቀምሱ ወደ ተጠሩበት የዘመድ ቤት ሲሄዱ ታሪክነህ በድንጋጤ ስሜት ውስጥ ሆኖ አገኙትና ምን ሆነ ነው በማለት ጠየቁት። አይ ምንም አልሆንኩ፣ ማርቆስ ልብስ ላሰፋ ስለሚሄድ እስከመለስ ድረስ ስኳርና ጨው እያስረከብሁ ነው አላቸው። እናቱም የነገራቸው እውነት መስሏቸው ጸበል ወደ ተጠሩበት ቤት ተጓዙ። ሊያስሩኝ ነው ቢላቸው ጮኸው አካባቢው ድብልቅልቁ እንደሚወጣ ቀድሞ ስለተረዳ በዚህ ሁኔታ ሊፈጠር ይችል የነበረውን ቀውስ በጥበብ አስቀረው። ሻለቃ ሰሙ የሚባል የደብረ ማርቆስ አውራጃ ዋና አስተዳዳሪ የነበር ላንድሮቨር መኪና ይዞ ለስራ አማኑኤል በመጣበት በዚያ ዕለት ሊቀመንበሩ ምግብና ቢራ እየጋበዘ እነ ታሪክነህ አደገኛ ወጣቶች እንደሆኑና በኢህአፓ አባልነት እንደሚጠረጥራቸው ሻለቃውን ሲያሳምነው ውሎ ታሪክነህንና ታምሩን በላንድሮቨር መኪና ጭኖ ወደ ደብረ ማርቆስ እንዲወስዳቸው አደረገ። በጉዞ ላይ አብሮ ከሻለቃው ጋር ይጓዝ የነበረ አንድ ካድሬ ለምንድን ነው የተያዛችሁ ሲል ታሪክነህን ጠየቀው። ታሪክነህም እኛ ምን እንደሆነ አላወቅንም አለው። ጸረ ሕዝብ ሁሉ ዝም በል አለው። ፍርዱ ገና ከዚሁ ጀመረ አለና ቀጣይ የከፋው ሁኔታ በድንገት በዓይነ ሕሊናው ታየውና እጅግ አዘነ። ማርቆስ እንደደረሱ ከተማው ፖሊስ ጣቢያ ግቢ ውስጥ ወረወራቸውና ወደሚሄድበት ሄደ። ታሪክነህ በዚያች ዕለት ምግብ የሚባል ሳይቀምስ እንደዋለ እስር ቤት ውስጥ ጾሙን አደረ።
እናቱም የሆነውን ሁሉ ኋላ ላይ ሲሰሙ በሐዘን ተቆራመዱ። ይገድሉታል ብለው ተስፋ ስለቆረጡም እሱን ያጠቡበትን ጡታቸውን በጉልቻ በማሸት መሪር ሐዘናቸውን ለራሳቸው ገለጹ። ልጃቸውን ክርስትና ያነሳላቸው ሰዎችም በተለይ ምግብ ሳይበላ ጦሙን አድሮ እንደዋለ ለእስራት በመዳረጉ ጥልቅ ሐዘን ተሰማቸው። በዚያው ዕለት ቀሪዎቹን የነ ታሪክነህን ጓደኞች ደግሞ ከያሉበት ሰብስቦ አማኑኤል ፖሊስ ጣቢያ ያሳሰራቸው መሆኑን ታሪክነህ ውሎ አድሮ ሰማ። የታሪክነህና ጓደኞቹ እስራት ተጨባጭ ወንጀል ድርጊት ወይም የሕግ ጥሰት ያልነበረበት ቢሆንም በወቅቱ ወጣቶችና ጎልማሶች በተለይም አብዛኛዎቹ የተማሩት በየእስር ቤቶች እየታጎሩ ያለ ፍርድ ይደበደቡና ይረሸኑ ስለነበር እሱና እሱን መሰሎች አድርባይነትና አስመሳይነትን ባለመቀበል ምርጫችን በነፃነት መኖር ብቻ ነው ስላሉ ለከፍተኛ አደጋ መጋለጣቸው ኋላ ላይ ቢገነዘብም ቸርነቱን ለማይነፍገው ፈጣሪ ሕይወቱን አደራ ሰጥቶ የመጣበትን ፈተና ሁሉ ለመቀበል የህሊና ዝግጅት አድርጎ ሌላ አማራጭ አልነበረውም። በእስር ቤት ውስጥ እንዳለ ቀናት ተቆጠሩ። ታሪክነህና ታምሩ በደብረ ማርቆስ ከተማ ፖሊስ ጣቢያ ውስጥ ያለምንም ጥያቄ ለ3 ሳምንታት ከታሰሩ በኋላ በድሮው የደብረ ማርቆስ አየር ማረፊያ አካባቢ ይገኝ ወደ ነበረው ፈጥኖ ደራሽ ፖሊስ ካምፕ ተወሰዱ። አድማጭ ተመልካቾቻችን፣ በፈጥኖ ደራሽ ፖሊስ ካምፕ ውስጥ እነ ታሪክነህ የሚገጥማቸው ሁኔታ ምን ይሆን? በሚቀጥለው ዝግጅት ትሰሙታላችሁ። እስከዚያው ድረስ ደህና ሁኑ።